ሸይጣን ተብሎ የሚጠራ ፍጥረት ራሱ የለም ከመነሻው ሸይጣን የሚባል የፍጥረት መለያ መጠሪያ ስም ያለው አለ ብሎ የሚያምን ሰው ከምን እንደተፈጠረ ይንገራል። ከምንድነው ሸይጣን የተፈጠረው? ከእሳት ነበልባል ላለው ካለ የሚጠቅሳቸው ማስረጃዎች ሁሉ ስለ ጂኖች የሚያወራ እንጂ ስለ ሸይጣን የሚያወራ አይደለም። ስለዚህ ሸይጣን ምንድነው ከተባለ ሸይጣን ወስፍ ነው፣ ባህሪ ነው። ኩሉ ዓቲን ሙተመርዲን ሚን ኢንሲን አው ጂንን አው ሐያዋን ከሰዎችም ከጂኖችም እንደዚሁም ደግሞ ሰውን ከሚተናኮሉ አውሬዎች ወሰን ያለፈና ክፉ ባህሪን የተላበሰ አካል የሚጠራበት የባህሪ ስም ነው እንጂ ራሱን የቻለ የፍጥረት መለያ ሆኖ አንድ ፍጥረት የሚታወቅበት ስም አይደለም። መላእክት ሲባል ከኑር የተፈጠሩ ፍጥረታትን ነው የምናስበው። ጂኖች ሲባል ከእሳት ነበልባል የተፈጠሩ ናቸው። ሰዎች ሲባል ከምድር አፈር የተፈጠሩ ናቸው። ሸይጣን ሲባል ከምን የተፈጠሩ? ሸይጣን የሚለው ወስፍ ነው። ከነዚህ ሰዎች ከአፈር ከተፈጠሩት እንዲሁም ከጂኖች ከእሳት ነበልባል ከተፈጠሩት ውስጥ ክፉና አመፀኛው ተለይቶ የሚታወቅበት የባህሪ ስሙ ነው እንጂ ራሱን የቻለ ሸይጣን ተብሎ የሚጠራ ልክ እንደ ጂን እንደ መላእክት እንደ ሰው ሌላ ፍጥረት ሆኖ አይደለም። ተግባብተናል? የአደም ዘሮች በጠቅላላ በጋራ የወል መጠሪያቸው ማን ተብለው ይጠራሉ? ሰዎች ይባላሉ። ከእምነት አንፃር ግን እነዚህ ሰዎች ሙስሊምና ካፊር ተብለው ለሁለት ይጠራሉ። ካፊር ማለት ግን ሰው ያልሆነ ማለት አይደለም። ካፊሩም ሙስሊሙም ሰው ነው በፍጥረታዊ ማንነቱ። በእምነቱ ግን ይሄ ስላመነ ሙስሊም፣ ይሄ ስለካደ ካፊር ይባላል። ጂኖችም ዘንድ ፍጥረታዊ ማንነታቸው የወል መጠራቸው ጂን የሚለው ስያሜ ነው። ከእምነት አንፃር ግን ሙስሊሙል ጂን ሙስሊም ጂኒዎች ተብለው የሚጠሩ አሉ ያመኑት፣ የካዱት ደግሞ ሸያጢን ሰይጣናት ተብለው ይጠራሉ። ስለዚህ ሰይጣን የሚለው እዚህ ጋር አሁን ሌላ ፍጥረትን ለመግለጽ ሳይሆን እነዛኑ ጂኖች ከሃዲዎችን ለይቶ መጥሪያ መንገድ ነው፣ ባህሪያቸውን ማሳያ ነው። ተግባባን? ግልጽ ነው። ምክንያቱም ሸይጣን የሚለው ቃል ሸጠነ ከሚለው ግስ ነው ርቢ ሆኖ የመጣው። ሸጠነ ማለት አይ በዑደ ማለት ነው። ከጌታው ረህመት የራቀ የተገለለ የተባረረ ነው። ኢብሊስ ከጌታው ረህመት የራቀ የተባረረ በመሆኑ ሸይጣን ተብሎ ተጠርቷል። የባህሪ ስሙ ነው እንጂ ጂኒ ነው እሱ ራሱ። ኢላ ኢብሊስ ካነ ሚነል ጂን በማለት ጎሳው ዝርያው ከጂኖች መሆኑ ተነግሮናል። አቡል ጂንም ነው፣ ዋናው አደማቸው እሱ ነው። ተግባብተናል? ልክ የኛ